ታሪኩ የሚጀምረው አውስትራሊያ ውስጥ ነው። የሰው ልጅ ስልጣኔና ሕግ ፈርሶ ስርዓት አልበኝነት ከነገሰ 10 ዓመታት አልፈዋል። ኤሪክ የተባለ ግለሰብ በረሃ ላይ በሚገኝ መኪና ውስጥ ብቻውን ተቀምጧል። ትንሽ ቆይቶም ከመኪናው ወርዶ በአቅራቢያው ወደሚገኝ መጠለያ ይገባል። እዛም ገብቶ መጠጥ ይቀዳና በጸጥታ ይቀመጣል። በተመሳሳይ ሰዓት 3 ሰዎች አርቺ፣ ካሌብና ሄነሪ አንድ ዘረፋ ካካሄዱ በኋላ በጭነት መኪና እየሸሹ ነው። በፍጥነት እየነዱ ሳለ ክፉኛ የተጎዳውን የሄነሪን ወንድም ትተውት በመምጣታቸው እርስ በርስ ይጨቃጨቃሉ። ሄነሪ ራሱ በጥይት ቆስሏል። የቁስሉም ህመም ሲበረታበት በጭንቀት ውስጥ ሆኖ ከአርቺ ጋር መደባደብ ይጀምራል። በዚህ የተነሳ መኪናው ተጋጭቶ ይቆማል። አርቺ ከአደጋው በኋላ በአካባቢው የኤሪክን መኪና ያያል። ካሌብ ደግሞ ሄነሪን ከጭነት መኪናው እንዲወርድ ይረዳዋል። 3ቱ ሰዎች የኤሪክን መኪና በድብቅ በመስረቅ ያመልጣሉ። ኤሪክ ድምፅ ሰምቶ ሲወጣ መኪናው ስትሰረቅ ይመለከታል። ምንም ጊዜ ሳያባክን ሌቦቹ ጥለውት በሄዱት የጭነት መኪና ተከትሎ ያሳዳቸዋል። ብዙም ሳይቆይ ይደርስባቸዋል። ሌቦቹ መሳሪያ ደቅነው እንዲቆም ቢያስፈራሩትም እሱ ግን መከተሉን አላቆመም። በመጨረሻም ሰዎቹ ተናደው መኪናውን ያቆማሉ። ኤሪክ ወርዶ መኪናውን እንዲሰጡት ይጠይቃቸዋል። እምቢ ሲሉት ከአርቺ ጋር መደባደብ ይጀምራል። ሄነሪ ባልጠበቀው ሁኔታ በሽጉጥ ሰደፍ መጥቶ ኤሪክን ራሱን እንዲስት ያደርገዋል። ኤሪክ ሲነቃ ሜዳ ላይ ወድቋል። ሌቦቹ መኪናውን ይዘው ጠፍተዋል። ኤሪክ ወደ አንድ መንደር አካባቢ በመሄድ ስለ መኪናው መጠየቅ ይጀምራል። በአካባቢው ያሉ ሰዎች መኪናውን እንዳላዩ ይነግሩታል። ኤሪክ ተስፋ ሳይቆርጥ ወደ አንድ ቤት ይገባና አንዲትን አሮጊት ይጠይቃል። አሮጊቷ ግን ከጥያቄው ይልቅ ስለ ማንነቱ ለማወቅ ትጓጓለች። ኤሪክ ተናዶ ሌላ ክፍል ሲገባ የሰርከስ ቡድን አባል የሆኑ ሰዎችን ያገኛል። ሽጉጥ መግዛት እንደሚፈልግ ይነግራቸዋል። ከሰዎቹ አንዱ የሆነው ድንክዬ ሰው ሽጉጡን $300 እንደሚሸጥለት ይነግረዋል። ኤሪክ ግን ብር የለኝም ሲል ሰውየው ሽጉጡን አልሸጥልህም ይለዋል። ኤሪክ ያለምንም ማመንታት ድንክዬውን ሰው ገሎ ሽጉጡን ይወስዳል። ኤሪክ ተመልሶ አሮጊቷን ስለ መኪናው ሲጠይቃት 3 ሰዎች በመኪና በፍጥነት እንዳለፉ ትነግረዋለች። ኤሪክ መረጃውን ካገኘ በኋላ ወደ ጭነት መኪናው ይመለሳል። በዛም ቅድም ያየውን የቆሰለ ወጣት ያገኘዋል። ወጣቱ የኤሪክን መኪና ያውቀዋል። ስለ ወንድሙ ሄነሪም ይጠይቃል። ኤሪክ የልጁ ወንድም መኪናውን ከወሰዱት ሰዎች አንዱ እንደሆነ ስለገባው ወንድሙ የት እንዳለ ካልነገረው እንደሚገድለው ያስፈራረዋል። ወጣቱ ግን በህመም ራሱን ይስታል። ኤሪክ ሬይ የሚባለውን ይህን ወጣት ይዞ በሌሊት ወደ ሐኪም ቤት ይወስደዋል። ሐኪሟ የኤሪክን መሳሪያ ተቀብላ ልጁን ታከመዋለች። በገንዘብ እንደማትጨነቅና የተጣሉ ውሾችን በመንከባከብ እንደምትኖር ለኤሪክ ትነግረዋለች። በንጋታው ሬይ ሲነቃ ኤሪክ መሳሪያ ደቅኖ ወንድሙ ያለበትን ይጠይቀዋል። ሬይ ወንድሙ ወደ ደቡብ አካባቢ እንደሄደና ቦታውን እንደሚያውቅ ይነግረዋል። በዚህ መሃል ሌሎች መኪኖች ወደ ሐኪሟ ቤት ይመጣሉ። ኤሪክ ተኩስ ከፍቶ የመጡትን ሰዎች ይገላቸዋል። እነዚህ ሰዎች ኤሪክ የገደለው የድንክዬው ሰው ጓደኞች ነበሩ። ኤሪክና ሬይ ጉዞአቸውን ይቀጥላሉ። በመንገድ ላይ አንድ ሆቴል ያርፋሉ። ሬይ ወንድሙ ጥሎት እንደማይሄድና እንደሚጠብቀው እርግጠኛ ነው። ኤሪክ ግን ወንድምህ ትቶህን ሄደው ሰዎች ለራሳቸው ጥቅም ሲሉ ሌላውን ይተዋሉ ብሎ ተስፋ ያስቆርጠዋል። ሬይ ተናዶ ወደ ክፍሉ ይገባል። እዛም አንድ ሽጉጥ ያገኝና ይሞላዋል። በዚህ መሃል አንድ መኪና ሲመጣ ሰምቶ በድንጋጤ በሩን ሲከፍት ብርድ ልብስ ልትሰጥ የመጣችውን ወጣት ልጅ በስህተት ተኩሶ ይገድላታል። የተኩስ ልውውጥ ይከፈታል። ኤሪክ ጣልቃ ገብቶ ወታደሩን በመግደል ሬይን ይዞት ያመልጣል። በማግስቱ ጠዋት ሬይ ለሽንት ወጣ ሲል ወታደሮቹ መጥተው ተኝቶ የነበረው ኤሪክን ይይዙታል። ሬይ ተደብቆ ይመለከታል። ወታደሮቹ ኤሪክን ይዘውት ሲሄዱ ኤሪክ ለወታደሩ ልብ የሚነካ ታሪክ ይነግረዋል። ሚስቱ ከሌላ ሰው ጋር ጠፍታ እንደነበርና ሁለቱንም እንደገደላቸው፣ ነገር ግን ከገደላቸው በኋላ ማንም እንዳልጠየቀውና እንደፈለገው ሲያውቅ የባሰ ህመም እንደተሰማው ይናገራል። በዚህ ጊዜ ሬይ በድንገት ተኩሶ ወታደሮቹን ይገድልና ኤሪክን ያስመልጠዋል። ኤሪክና ሬይ ወደ ሄነሪ መደበቂያ ቦታ ጉዟቸውን ይቀጥላሉ። በመንገድ ላይም ሬይ ስለ ወንድሙ ሄነሪ ብዙ ያወራል። ኤሪክ ግን ለሬይ ተኛ እያለ ዝም ያሰኘዋል። በመጨረሻ ሌቦች ወዳረፉበት ቤት ይደርሳሉ። ኤሪክ መኪናውን ከውጭ ቆሞ ያገኘዋል። ኤሪክ ወደ ቤቱ ቀስ ብሎ በመግባት አርቺና ካሌብን በቁጥጥር ስር ያውላቸዋል። ሬይ ደግሞ ወንድሙ ሄነሪ ያለበት ክፍል ይገባል። ሄነሪ ከእንቅልፉ ሲነቃ ፊት ለፊቱ በሽጉጥ ቆሞ ያገኘዋል።
ሬ ወንድሙን ለምን ጥላኝ ሄድክ እያለ ይጠይቀዋል። ሄነሪ ሞተሃል ብዬ ነው ብሎ ይመልስለታል። ኤሪክም ሁሉንም ወደ አንድ ክፍል ሰብስቦ ያስቀምጣቸዋል። በዚህ ጊዜ ሄነሪ ድንገት የደበቀውን ሽጉጥ አውጥቶ ወደ ሬ ይተኩሳል። ሬ በስህተት ግድግዳውን ሲመታ፣ ሄነሪ ግን የገዛ ወንድሙ ሬን አንገቱ ላይ ተኩሶ ይገድለዋል። ኤሪክ ወዲያውኑ አርቺንና ካሌብን ተኩሶ ይገድላቸዋል። ሄነሪ ወንድሙን እንደገደለ ሲያውቅ ይጸጸታል። ኤሪክ ቀዝቃዛ በሆነ ሁኔታ ሄነሪንም ተኩሶ ይገድለዋል። ሁሉም ሞተዋል። ለተወሰነ ጊዜ በጸጥታ ከተቀመጠ በኋላ አስከሬኖቹን ወደ ውጭ ጎትቶ ያቃጥላቸዋል። በመጨረሻም ኤሪክ መኪና ውስጥ ይገባና ይነዳዋል። ከተወሰነ ርቀት በኋላ መኪናውን ያቆማል። አካፋውን ያወጣና የመኪናውን የኋላ ኮፈን ይከፍታል። በዛ ሁሉ ግርግርና ውጣ ውረድ ውስጥ ኤሪክ ሲፈልግ የነበረው ነገር ይታያል። ከመኪናው ኋላ በጨርቅ የተጠቀለለ የሞተ ውሻ ነበር። ኤሪክ ያንን ሁሉ የሰው ሕይወት ያጠፋውና መከራ ያየው ውሻውን በክብር ለመቅበር ፈልጎ ነበር።